ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠግብ ነኝ። አብራችሁን ቆዩ። በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ ለተጎዱ ከ400 በላይ ለሆኑ የማህበረሰብ ክፍሎች ድጋፍ መደረጉን በምዕራብ ጎንደር ዞን አደጋ ስጋትና መከላከል ተጠሪ ጽሕፈት ቤት አስታወቀም። የአካባቢው ማህበረሰብን በዘላቂነት ለማቋቋም ተጨማሪ ስራ እንደሚሰራም ተጠቁሟል። ኤልያስ ጋሻው ዝርዝር አለው። በምዕራብ ጎንደር ዞን በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ በግንቦት ወር ላይ ንፋስ የቀላቀለው ከባድ ዝናብ በንብረትና በሰው ላይ ጉዳት ማድረሱን የከተማው ነዋሪዎች ተናግረዋል። ጎል ኢትዮጵያ የተባለ ግብረሰናይ ድርጅት ድጋፍ እንዳደረገላቸውም ነዋሪዎች ተናግረው ስለተደረገላቸው ሰብአዊ ድጋፍም ምስጋና አቅርበዋል። የደረሰው አደጋ ብዙ ንብረት ወድሟል፣ የሰው ሕይወት ጠፍቷል። ስለዚህ ምናልባት ቀድሞ የደረሰልን ጎል ኢትዮጵያ ነው፣ እናመሰግናለን። ቀጣይ ላይ ደግሞ እነዛ እንዲደርሱልን እና ድጋፍ እንዲያደርጉልን እንግዲህ ለዚህ ለሰጠን አድራጎት ለሰጠን ደግሞ ምግብ የመጀመሪያ ምግብ ይፈቅዳል። ከዛም በኋላ መኖሪያ የሚፈቅደው መኖሪያውን ደግሞ የሚያመጡልን ድርጅት ደግሞ እግዚአብሔር ወደኛ እንዳይመጣላችሁ ደግሞ ጸሎት እናደርጋለን። የጎል ኢትዮጵያ መተማ ቅርንጫፍ ስራ አስኪያጅ ዶክተር ተሰማ ረታ ድርጅቱ በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ ለተጎዱ ከ400 በላይ ለሚሆኑ ማህበረሰቦች 2.1 ሚሊዮን ብር የፈጀ የፊኖ ዱቄት ድጋፍ ማድረጉን ገልጸዋል። ለ448 አባወራዎች የፊኖ ዱቄት የመጀመሪያ የምግብ እርዳታ እየሰጠን እንገኛለን። ወደ 2.1 ሚሊዮን ብር በላይ የሚገመት ነው። በዚህ መሰረት አሁን በስርጭት እያደረግን ነው የሚገኘው። ለአካባቢው ማህበረሰቡ እንደዚሁ ሰው ሰራሽና ተፈጥሮ አደጋዎች ሲከሰቱ የድጋፍና መሰል ኢንተርቬንሽኖችን እያደረገ ይገኛል። የምዕራብ ጎንደር ዞን አደጋ ስጋትና መከላከል ተጠሪ ጽሕፈት ቤት ኃላፊ ወንዲፍራው ሙልዬ እንደተናገሩት በተፈጥሮ አደጋ ጉዳቱ ለደረሰባቸው የህብረተሰብ ክፍሎች ተገቢው እገዛ መደረጉን አብራርተዋል። በዞኑ ጉዳት ከደረሰባቸው 4600 በላይ ማህበረሰብ ክፍሎች ውስጥ 450 አካባቢ እዚህ ከተማ አስተዳደር ላይ ስላሉ ለነሱ ምግብ ነክ የሆነ እህል ድጋፍ ለማድረግ ነው የመጣ ነው። በዚህም ጎል ኢትዮጵያ ድጋፍ ስላደረገልን ያመሰገን ከሚመለከታቸው አካላት ጋር እየተነጋገርን ነው። እነዚህ አካላት ፈጥነው ምላሽ ሲሰጡና ችግሩ በዘላቂነት የሚፈታ ይሆናል ማለት ነው። እንደ ዞን በቀጣይ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን ለችግር ተጋላጭ የሆኑ አካባቢዎችን የመደገፍ ስራ ይሰራል ብለዋል። ሌሎች ድጋፎችም ሌሎች ድርጅቶችም በዞናችን ካሉ ከ7 በላይ ፕሮጀክቶች ጋር ተነጋግረናል። ይህንን ሚዲያም በሚከታተሉ ሰዎች እና ድርጅቶች ላይ ድጋፍ እንዲያደርጉ እያሳሰብኩኝ፣ ይህንን ግን በዘላቂነት ለማቋቋምና ለመመለስ ከድርጅታችንና ከመንግስታችን ኢኒሼቲቮች መካከል ከተረጂነት ወደ ምርታማነት ምግብ ራስን መቻል ላይ ከፍተኛ ትኩረት አድርገን እየሰራን ነው የምንገኘው። ከክረምት መግባት ጋር ተያይዞ ሌሎች ረጂ ድርጅቶች ወደ አካባቢው በመምጣት እገዛ እንዲያደርጉ ኃላፊው ጥሪ አቅርበዋል።